ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬም ቀለል ባለ ቪዲዮ ተመልሼ መጥቻለሁ። እዚህ ጋር እንደምትመለከቱት በጣም ቆንጆ የሆነ ድንች በስጋ እንዴት አድርጌ እንደሰራሁኝ አብረን እናያለን። እስከ መጨረሻው አብራችሁኝ ሆኑ፣ ተከታተሉኝ። ሞቅ ያለው መጥበሻ ላይ የምፈልገውን ያህል ዘይት አድርጋለሁ። ትንሽ ዘይት ነው የማደርገው። ያዘጋጀሁት ስጋ አለ፣ እሱን እዚህ ላይ እጠብሳለሁ። እኔ እየተጠቀምኩት ያለሁት የበግ ስጋ ነው። እናንተ የበግ ካለ ወር ደግሞ የበሬ የፍየል የትኛውም አይነት ስጋ ይሆናል። እንደዚህ ትንሽ እጠብሰዋለሁ። ስጋውን ትንሽ እሳት ለማስነካት ያህል ነው፣ ብዙ አላበስለውም። በኋላ ላይ ኦቭን አስገብቼ ስለማበስለው ምን ያህል ከበሰለ ይበቃል። ስጋውን በጠበስኩበት መጥበሻ ላይ ከትፌ ያዘጋጀሁት ሽንኩርት አለኝ። እሱን ትንሽ ጠብሰዋለሁ። ሽንኩርቱንም ብዙ አላበስለውም። አንድ ላይ የተፈጨ ዝንጅብልና ሽንኩርት ጨምርበታለሁ። ሽንኩርቱን በአንድ በኩል አድርጌ ከትፌ አጥቤ ያዘጋጀሁት ድንች አለ። እሱን ደግሞ በአንድ ሳይድ እጠብሳለሁኝ። ድንቹ እንደዚህ ትንሽ እሳት ከነካው በኋላ ከሽንኩርቱ ጋር በደንብ አድርጌ ያቀላቅለዋለሁ። ሁሉንም አንድ ላይ በኋላ በሌላ እቃ አድርጌ ኦቭን ውስጥ ነው የማበስለው። አሁን የምፈልጋቸውን ቅመሞች እጨምራለሁ። እናንተ ቤት ውስጥ ያላችሁን የትኛውንም አይነት ቅመም መጠቀም ትችላላችሁ። እኔ ተጠቀምኩት በርበሬ፣ ብላክ ፔፐር፣ እርድና ከሙን ነው። በርበሬና እርድ ሁለቱ አንድ ላይ ሲሆን ምግቡ በጣም ቀይም አይሆንም ቢጫም አይሆንም፣ የሆነ የሚያምር አይነት ነው የሚሆነው። ጣዕሙም በጣም ቆንጆ ነው። እንደዚህ ሰርታችሁ የማታውቁ ከሆነ አንድ ላይ አድርጋችሁ ተጠቀሙት። በርበሬና እርድን በተለይ ድንች ላይ በጣም ቆንጆ ከለር ነው የሚሰጠው። እንደዚህ የሚያምር አይነት ከለር ሆኗል። ቀይም አይደለም ቢጫም አይደለም። በኋላ ደግሞ ሲበስል ምን አይነት የሚያምር ከለር እንደሚሆን ታዩታላችሁ። የድንብላል ቅጠልም ካላችሁ እንደዚህ ከትፋችሁ ብታደርጉበት ከለሩን ያሳምረዋል። ጣዕሙንም በጣም ቆንጆ ነው የሚያደርገው። ምግቡም ቆንጆ የሆነ ሽታ ይኖረዋል። ደስ የሚል አይነት እንድትበሉ የሚያደርጋችሁ። ሌላ ቅጠሎችም ካሉ እናንተ የምትፈልጓቸው እነሱን መጠቀም ትችላላችሁ። ይህን ያህል ካዋሃድኩትኝ በኋላ መጥበሻው ኦቭን ውስጥ መግባት የማይችል ስለሆነ በሌላ እቃ ላይ እገለብጠዋለሁ። ኦቭን ውስጥ መግባት በሚችል እቃ ላይ እንደዚህ ከገለበጥኩትኝ በኋላ ቅድም የጠበስነውን ስጋ ከላይ አደርገዋለሁኝ። የድንብላል ቅጠል ከላይ አደርግበትና ድንቹን ማብሰል የሚችል ያህል ውሃ ጨምሬ ሸፍኜ ኦቭን ውስጥ ከትቼ አበስለዋለሁ።
ያዘጋጀነው ምግብ እንደዚህ ቆንጆ ሆኖ ደርሷል። ከለሩ በጣም ነው የሚያምረው። ድንቹ በደንብ ነው የበሰለው። ሽታው ራሱ በጣም ነው ደስ የሚለው። አንዳንድ ጊዜ ከእንጀራ ከራይዝ ለማረፍ ወይ ደግሞ ለመቀየር እንደዚህ ድንች በስጋ አዘጋጅተን መጠቀም እንችላለን። በጣም ነው የሚጣፍጠው። በጣም ቆንጆ ነው። እናንተ እንደዚህ ሰርታችሁ የማታውቁ ከሆነ ሞክሩት። ይህንን የምግብ ቻናል ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ለዛሬ ይዤላችሁ የመጣሁት የምግብ ዝግጅት ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት አድርጉ። በሌላ በቀጣይ በአዲስ ቪዲዮ እንደገና እስከምንገናኝ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ ባይ